ተመልሰናል። አሁን ደግሞ የምንጓዘው ወደ ቤተ አማኑኤል ነው። ቤተ አማኑኤል ስንሄድ በመሃል ይህን ቦታ አግኝተናል። ይህ ቦታ ደግሞ በዚህ በኩል ዋሻ አለ አሉ። ይሄ ግን ዝግ ነው። መንገዷ ትንሽ ጠበብ ስለምትል ጊዜ ብዛት በጣም እየጠበበ ተዘግቷል እንጂ በዚህ በኩል ደግሞ የሚያስወርድ ዋሻ አለ። ደረጃ አለው። ወደታች ያስወርዳል ማለት ነው። አሁን ወደ ቤተ አማኑኤል እየሄድን ነው። እለፍ ወደ ቤተ አማኑኤል እንሂድ። ቤተ አማኑኤል ደርሰናል። በዚህ ሾልክ ገብተናል ማለት ነው። አባ የሚናገሩት ነገር ካለ ማይክ ላድርግልዎት። ማይክ ተሳለሙና ግቡ። ያዛን ይገባሉ። ተሳልማችሁ ግቡ እንጂ በዛ ወደ ላይ የምትሰራ ያለች እንዳትዪው መጽሐፉ ነው። ይሄ እንግዲህ ያው ቤተ አማኑኤል ነው። ቤተ አማኑኤል ልንገባ ነው ወደ ውስጥ። የውስጠኛውን ክፍል ደግሞ እየቀረጽኩ አሳያቸዋለሁ። ተመስገን አባቴ መድኃኒዓለም። ቤተ አማኑኤል ገብተናል። ቤተ አማኑኤል ይህንን ይመስላል። የውስጠኛው ክፍል የውጨኛው ክፍል በውጭ አይተነዋል። ይህ ደግሞ የውስጠኛው ክፍል ነው። በጣም ድንቅ ነው። እንግዲህ ሰማያዊ ኢየሩሳሌም ተብለው ከተሰየሙት አንዱ ቤተ መቅደስ ይሄ ቤተ አማኑኤል ነው። ይሄው ድንግል ማርያም እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ዮሴፍ፣ ሰሎሜ፣ መላእክታን፣ ሰብአ ሰገል፣ እረኞች ይህ የሚያሳየው ጌታችን በመድኃኒታችን አምላካችን ኢየሱስ ክርስቶስ በቤተልሔም ሲወለድ የሚያሳይ ስዕል ነው። ከላይ ኪዳነ ምሕረት ከታች ቅድስት ሥላሴ ያሉ፣ እዚህ ጋር ደግሞ ስነ ስቅለቱ አለ። ይህንን ይመስላል የቤተ አማኑኤል የውስጠኛው ክፍል ይህንን ይመስላል። አንድ ቤተ መቅደስ ይቀረናል። በሰማያዊት ኢየሩሳሌም ከተሰየሙት ቤተ መቅደሶች አንዱ ቤተ ሊባኖስ ይቀረናል። ቤተ ሊባኖስን ደግሞ በቀጣይ እናያለን ማለት ነው። ታች ያየናቸው ቤተ መድኃኒዓለም፣ ቤተ ማርያም የሚባሉት ደግሞ በምድራዊ ኢየሩሳሌም የተሰየሙ ናቸው። እዚህ ጋር መጠን ያየናቸው ቤተ ገብርኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስ እና የቤተ አማኑኤል በሰማያዊት ኢየሩሳሌም የተሰየሙ ቦታዎች ናቸው ማለት ነው። እንግዲህ ቤተ አማኑኤል የውስጠኛው ክፍል ይህንን ይመስላል። ሌላውን ደግሞ በቀጣይ እናያለን ማለት ነው። አብረን እንቆያለን።